ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያልን ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል ከእናንተ ጋር ቆይታ ለማድረግ እናንተን ያዝናናሉ፣ ሀሳብ አስተያየታችሁን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ከዚህም ሰብሰብ አድርገን መጥተናል። እናንተ ሰብስክራይብ ያደረጋችሁ ከኛ ጋር ቆዩ። ወደ ቪዲዮ ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳም የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራም የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑን በውሳኔው ላይ ተገልጿል። በጣም የሚገርም ነው በእውነቱ ያስደነግጣል። ባይዘው ብሩ 22112 የኖርዌይ ክሮነር። ይሄ ሁሉ የሆነው በአፍ ገና እኮ ክሱ ደግሞ አልተጀመረም መሰለኝ። ገና በጊዜያዊ ነው እንጂ በፍርድ ቤት ደግሞ ከዚህ በላይም ሊሆን ይችላል። ጉዳዩ ጨርሶ ሲታይ ፍርድ ሲያገኝ ይሄ ሁሉ ደግሞ ዝም ብላ በአፏ እየተቀደደች ነው ያመጣችው ማለት ነው። ስትሳደብ ሌላ ነገር ሆኖ ልትሰራ ሞክራ ምናምን እንኳን አይደለም የሰዎችን ማንንም ሰው ነው የምትሳደበው ይዞ ይችላል ማለት ነው። እና እንደውም ብዙ ሰው የኢሱና የማነች የዘቢባና የድምጻዊ ዘቢባ አምላክ ሰምቷል ያለ ፈርዶላችኋል አለ። ቤተሰቦች እዚህ ጋር እንደሰማችሁት እንግዲህ እቺ በጣም ሁሉ ከትንሽ እስከ አዋቂ ያነሳች ስማችን የምታጠፋ ያለ ምንም ማስረጃ ማለት ነው። ሰውየው ከቫይረስ ነፃ እንደሆነ ማስረጃ እንዳለው እና ምክንያቱም የዱባይ ኗሪነት የሚሰጠው የጤና ምርመራ ተደርጎ እያለ እየገለጸ ነበር።
እሷ ግን በቃን ዝም ብላ አንድም ለምን ስጦታ ሰጠኝም አንድም የሆነ በማስፈራሪያ ብዙ ሰዎችን ብር እንዲከፍላት ታደርጋለች ነው የሚባለው። በነገራችን ስማቸው ከሚጠፋ እያሉ የሆነ ብር ምናምን ይሰጧታል። ጊፍት ምናምን ይሰጧታል። ይሄ ወርቅ አይቶ ነው በቃ እንደዛ ያደርጋል ብላ ነው መሰለኝ ተሳፈጠች። ግን ያው በአጭር ጊዜ ያው በአንድ 22,000 በጣም ብዙ ብር ነው ለነሱ። ከዚህ በኋላ ግን እሷን በጣም ደንግጣለች። ብዙ ሰዎች ስለዚህ ጉዳይ ወጥቷል። በጣም ብዙ ሰዎች ደስ ብሏቸዋል። ግን እሷ ደግሞ ባይዘው ማለት ነው እንደዚህ ካልተናገረች የሚያያት ሰው የለም በእርግጠኝነት። አሁን ኖርማል ሆና ብትመጣ የሚያያት ሰው አለ ብዬ አላስብም። ያው ሴቷ ሞጣ ማለት ነው። በቃ ሞጣ አሁን ለምሳሌ ተደደብ ምናምን እያለ ነው። አሁን ሞጣ ደህና ናችሁ እንዴት ናችሁ ምናምን ብሎ ዝም ቢል የሚያየው ሰው አለ ብዬ አላስብም። ታዲያ እንደዚህ እንደ ቀልድ ያወራችው ነገር ይሄ በጣም ከባድ ጣጣ ይዞባት ሲመጣ ከዚህ ግን ትማርበታለች። መረጃ የሌለውን ነገር ማውራት እንደሌለባት ትማርበታለች ብዬ አስባለሁ። ከፍርድ በኋላ እሷ እንግዲህ በጣም በድንጋጤ መንፈስ ያው ብዙ ይቅርታ ቪዲዮዎች እየሰራች ነው። እስቲ እንየው ቪዲዮቹ የእሷን ደግሞ እስኪ እንየው እስኪ። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጄ ሲንሰልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቀን እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ፣ የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። ግን አስተምሪያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም ብለው በሆዶ ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። እንግዲህ እንደሰማችሁት ቤተሰቦች እንግዲህ ይቅርታ ብላለች። አቶ ወርቅ አይተ ነው እንግዲህ ይቅርታውን ይቀበል ይሆን ወይስ እንደጀመረው የፍርድ ቤት ውሳኔ እስኪያገኝ ነገሩ ይገፋበታል? ያ እንግዲህ ቀጥለን የምናየው ነገር ይሆናል ማለት ነው። አቶ ወርቅ አይተ ነው እንግዲህ ያው ትልቅ ባለሀብት ስለሆነ አቅም ስላለው ካለችበት ድረስ ሄዶ ጠበቃ ቀጥሮ ጉዳይም በትክክል በህግ እንዲታይ በማድረግ ፈጣን የሆነ ውሳኔ እንዲሰጠው አድርጓል ማለት ነው። ለብዙዎቻችን የሶሻል ሚዲያ ማለት ማንም አይነካኝም ብለው የትም አገር ሆነ ለሚሳደቡ ስም ለሚያጠፉት ትልቅ ትምህርት ነው ብዬ አስባለሁ ማለት ነው። ወንድሜ እንዴት ነሽ? ሲስተር ነሽ? ተዋወቂያት። 3 ቀን ሙሉ ወንድሜን ውጭ አሳድረሽ የጠፋሽብን ወንጀለኛ በቁጥጥር ስር ዋልሽ። እህቴ እኮ ተጫዋች እኮ ነው። ለማንኛውም ስላወኩሽ በጣም ደስ ብሎኛል ቤትዬ። ማታ ማታ እኮ ስልክ ስታወሩ ውሃ አምጪ እያለ የሚልከኝ እኔ ነኝ። በቃ ንፋስ ላይ አታስቁሚን እንሂድ። ተዋት እንጂ ትጫወት። ስሜንም ነግሮሻል። ባይነግረኝም ቤቲ ቤቲ ሲል ነው የሚለው። ማዘርም እኮ ታውቃለች። አንቺ ወርዲ አቀባጥሪ በቃ። የኔ ፍቅር እንደምታስቢው እኮ አይደለም። ምንድን ያልሆነው? 3 ቀን ማደርግ ቤቲ ቤቲ ማለትክ እንዴ? ቤት አይደለችም እንዴ? ሂጂ ከዚህ። ይኸውልሽ የኔ ፍቅር በቃ ከዚህ በኋላ አጠገብ እንዳትደርስ። አጠፋው እንዴ? አፍሽን ቢሰፉት በቂጥሽ የምታወሪ ቀዳዳ። እንግዲህ አንዳንድ ጊዜ እንደዚህ ነው። ብዙ ሴት ከማውራት የተነሳ ከብዙ ሴቶች ጋር የሚያወራ ከሆነ የትኛውን ማታ ማታ የሚያወራው ነው እህቶች የሚይዙትና ማታ ማታ ከሚያወራው ጋር ደግሞ የመጨረሻውን ነው የምትይዘው እሷ። ከዛ በፊት ብዙ ሰዎች ጋር ሊሆን ይችላል። ውሃም ጭልኝ ብዙ ጊዜ የሚላት ያው ከዛችኛዋ ጋር እያወራ ከሆነ ያው እሷን ነው የምትይዘው። የመጨረሻውን ልወደድ ብላ ከሆነ እኔ ነኝ ውሃ የማመጣለት ተግባቢ ናት ለመባል ብላ አዝዣለሁ እያለች ነው ማለት ነው። ልጅም ባይሆን አስፎገረችው በጣም ታናሽ እህት ፈጠንጠን ያለች ያናሽ እህት። እንደዚህ አይነት እህቶች እናበረታታለን። ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለ2 ሲንግል ማም እና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100,000 ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን
አንድ ላይ ሰርተናል እና ለእኔም እናቴ ናት ቤዝዬ። ደግሞ እያንጠለጠልኳት እንዳይመስላችሁ ቤዝዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። ሰው 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም 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 ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ እፍስ ማድረግ ነበር የፈለግኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቴንኪዩ ደህና ዋሉ። እና የዓለም ዋንጫ እየደረሰ ነው። ይደገም እንዴ ይደገም እንዴ የዓለም ዋንጫ እየደረሰ ነው። ይደገም እንዴ ትላለች በድጋሚ። በባለፈው በቻምፒየንስ ሊግ ፍጻሜ 300 ሺህ ብር አሸንፋለች። አሁን በድጋሚ ግን በጣም ጎበዝ ናት። በቁማር የመጣ ገንዘብ አላስገባም ብሬ ላይ አልቀላቅልም ብላ ያው አጠገቧ ያሉትን ሰዎች ለመርዳት ሞክራለች። ያ ከዛም በላይ ደግሞ በምታደርገው ድርጊት መልካም ድርጊት ነው። ቪዲዮ ለመቅረጽም ነገሮችን እንደ ኮንተንት ሼር ማድረግም ይሁን በረከት ለራሴ እፍስ ማድረግ ነበር የፈለግኩት አለች እንዳለችው። ግን ደግሞ ያው በጣም ጸጥ ብላ ያለፈው ሳምንት ወርዴ አስገብታ ጨርሳለች። ግን እስካሁን ድረስ ቪዲዮም አልሰራችም ነበር። በጣም የሚገርመው ነገር እሱ ነው። ብዙዎቹ የፎሎ ቻሌንጅ ይሰጣሉ። ይሳው ለወደ ራሳቸው መልሰው በሌላ መልክም ቢሆን ወደ ራሳቸው የሚያስገቡት ነገር ይፈልጋሉ። አሁን ለምሳሌ ከሰዎች እርዳታ ተቀብለው ለሰው የሚያደርሱ ሲሆን አንዳንድ ጊዜ እንደ ማስረጃም ስለሚፈልጉት ለዛም ይመስለኛል ቪዲዮ የሚቀርጹ። ዞሮ ግን አርቲስት ማርያማዊት የሰራችው ስራ በጣም ደስ ይላል። እግዚአብሔር የባረካት ለማለት ነው። አዎ በጣም ደስ የምትል ልጅ ናት። ሶስት አይነት ወጥ በአንድ ድስት የተሰራ ሶስት አይነት ወጥ። እንግዲህ ምን ይደረግ፣ ባለቤቴ ብር ሳይሰጠኝ አይነት ነው መብላት የምፈልገው ሲል አንደኛውን በሽንኩርት አንደኛውን በቃሪያ አንደኛውን በባዶ አድርጎ ሶስት ቦታ ማድረግ ነው ጎመን። ለሶስት ቦታ አንዱ ይለያያል። ንጹህ ጎመን ነው። አንደኛው ቀይ ሽንኩርት ነው ያለው። ቀይ ሽንኩርት ተከሽኖ አንደኛው ከቃሪያ ከላይ። ሶስት አይነት ጥበብ ነው። ይሄራስ ጥበብ ጠርሳታለች። እያየህ ብላ ብራዘር። ለማንኛውም በቃሪያው እንዳትጀምር፣ ሌላም ነገሮች እንዳይገቡበት በየአይነት በላለ በየአይነት በሽታ እንዳታመጣ ጨጓራ ምናምን። ጠንቀቅ ብላ ጎበዝ ናት። አሃ የሚሉት ነገር አለ። እንደሱ ነው ይመጣል። ቴክኖሎጂ ያለ ነገር ይገርም ነው። ይመቻት። አሁን ሰሞኑ ቤተሰቦች ሁላችንም አይታችሁ ይሆናል በሶሻል ሚዲያ ላይ በጣም በተለይ እሸቱ መለሰ በዶንኪቲ ፖስት ካደረገው የዋልድባ ገዳም የመጠጥ ውሃን ፕሮጀክት ለማሰራት ነው አለማው የተባለው አንድ ቪዲዮ ፖስት አድርጎ ነበር። ግን ከዛ ጋር ተያይዞ የሰራበትን ዲሲፕሊን የገዳሙን ሁኔታ የሚወክል አይደለም፣ ስለምግባር የሚወክል አይደለም በሚል ለገዳማውያኑ መጥተው እግረኛው ሚዲያ ላይ ቅሬታ አቅርበዋል። ቅሬታቸው አቅርበው ነበርና ገዳማውያኑ በጣም ቅሬታ ይዘው መጥተው ነበር እንዳልከውና በጣም ቅር ተሰኝተናል። ገዳማውያኑ በዚህ መልኩ ሊገለጽ አይገባውም። ገዳሙ በዚህ መልክ ሊገለጽ አይገባውም። የሴቶች ገዳምም የሚባል ነገር የለም እና ያቀረበበት መንገድም በጣም ድራማቲክ ነው እና አባቶችን ቋርፈን ምናምን ሲያሳይ በጣም ትክክል አይደለም ብለው በጣም ወቅሰውታል። በዚህ ቪዲዮ ላይ እሸቱ መለሰ የመለሰው ቪዲዮ አለ ለቀረበበት ማለት
በቀረበበት ቅሬታ መልስ ሰጥቷል። ምላሽ ለመስጠት ሞክሯል እሱ። እና እስቲ ምላሹን ትንሽ በአጭሩ እንመልከተው። እማሆይ ብዬ መጥራቴም መቶ ስህተት ነው። መነኮሳት እያሯሯጡ በድጋሚ ይቅርታ ጠይቃለሁ። ይሄ ድራማ አዘል የሆነ ተመልካቹ በደንብ ደስ ብሎት እንዲያየው እኛውም ለዶንኪቲዩም ለእናንተም ጭምር ማስተላለፍ የምንፈልገው ይሄ ትልቅ የቤተክርስቲያን ትልቅ ድርሻ አለባችሁ ብዬ ነው የማምነው እኔ በራሴ። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ምናልባት በህዝብ ዘንድ ተቀባይነት እንድናገኝ ተብሎ አንዳንድ ነገሮች ይሰራሉ። በእርግጥ ስርዓተ ገዳሙ ስርዓተ ቤተክርስቲያን ጠብቆ ቢተላለፍ ህዝቡም አሁን ተመልካች ያን ያህል የሚያገኙበት ሁኔታ አይደለም ያለው። ምዕመኑ በጣም ወደ ዓለማዊነት የተሳበበት ሁኔታ ነው ያለው። የሆነ ጣል የሚደረግልን ነገር ሲኖር ምንድን ነው ደግሞ ይሄ ነገር ብሎ የሚሳብበት ሁኔታ እሱን ለመፍጠር ይመስለኛል። እውነት ነው እንዳሉት አባታችን፣ በተቻለ መጠን ተመልካቹ በደንብ ደስ ብሎት እንዲያየው ታሪክ እንዲኖረው ከዚህ ቀደምም ሌሎች ታሪኮችን ስንሰራ የተመልካችን ቀልብ የሚስቡ ታሪኮችን በጥንቃቄ ሰርተን እናውቃለን። የ12 ዓመቷ ታዳጊ አመክሮ ላይ ያሉት እናት ውሃ ለመቅዳት ሲሮጡ እኔም እሳቸውን ለመድረስ እሳቸው ላይ ስሮጥ እሳቸው ሲሮጡ እኔም ስሮጥ ሰርተናል። ይሄ ትዕይንት አሁን መለስ ብዬ ሳስበው በቃ ልክ እንዳልሆነ ነው የተረዳሁት። አባታችን በእውነት በጣም በሳል አባት ናቸው። በደንብ አስቀምጠውታል። ይሄን ነገር ከጅምሩ እስከ ፍጻሜው የዓለምንም ሁኔታ ተረድተው ተንትነውታል። እውነት ነው። ቤተክርስቲያንን እኛ መቼም በሙያችን ለማገልገል ጠጋ ስንል የሰናፍጭ ቅንጣት ታክል እንኳን እውቀት የለንም። እንደው በጨለማ ዝም ብለን በቃ በምናውቃት ትንሽዬ እውቀት ነው የምንጠጋው። ቤተክርስቲያን ደግሞ ትልቅ ነች፣ ረቂቅ ነች፣ በእኛ አይምሮ የምትበየን አይደለችም እና እኔ አማርልኝ ወይም ደግሞ ተመልካቹን ያዘልኝ ብዬ ያስገባሁት ትዕይንት ልክ እንዳልሆነ በደንብ ተረድቻለሁ። አሁን ላይ ምን ማለት ነው ወይም የ12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ ያስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም መቶ ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላሉ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም፣ በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለመሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። ደስ ይላል። በጣም በእውነት እሸቱም የመጣበት ትህትና ደስ ይላል። እሳቸውም የገለጹበት ጥበብ ደስ ይላል። በዚህ ወይ አገላለጽ ነው ትህትናን የሚፈጥረው እና አባቶች የመጡበት የትህትና መንገድ በጣም ደስ ይላል። ለእኛ ብሎ ነው እንደዚህ ለማድረግ ብሎ ነው። ነገር ግን ለእኛ ብሎ ነው እንደዚህ ለማድረግ ውሃ ለማስገባት ችግራችንን ለመፍታት ብሎ ነው። ግን የመጣበት ድራማቲክ መንገድ ሌሎችን ሰዎች ዓለም ላይ ያሉትን ሰዎች ወደ ገዳም ከመሳብ ትንሽ እንትን ይላል ብሎ ነው እያሰቡት እና እሱም መተቀረበበት የይቅርታ መንፈስ በጣም ደስ ይላል። አባቶችና ልጅ ሆነው ነው የቀረቡት እና በጣም ደስ ይላል። ይጠበቃል። እንደዚህ አይነት መልካም ንግግር ከእነሱ እንጠብቃለን። ከስሜት ነፃ ሆነው ነው የሚያወሩት፣ ይታወቃል። ይጠበቃል ነው የሚባለው። የእሸቱ የተረጋጋ ምላሽ እና በጣም ሰከን ባለ መልኩ በትህትና የመለሰበት መንገድ ግን በጣም የተመቸ። አዎ በጣም ደስ ይላል። እግዚአብሔር ይባርክ ወንድማችን። በእውነት በቃ ይሄ ነው የሚፈልገው። ባይዘዊ ሳያውቁት ከገዳሙ ቪዲዮ ይልቅ በጣም የሚያስተምር ቪዲዮ ነው የሰሩት ብዬ ነው ማስበው። በጣም በዛ ላይ ደግሞ ይሄ ልጅ የተሳሳተው ለገዳሙ ችግር እንዲፈቱለት በደብዳቤ ተጠይቆ ምናምን ነገር 3 ዓመት የቆየ ወረፋ ነው ባይዘው ያስተናገደው እና የሆነ ስራ ለመስራት ሞክሮ እንዳለው ዓለማዊ ሰው ነው። ዓለማዊ ስራ ሲሰራ የሚጠቀመው ቴክኒክ ጥበብ አለ። ያንን ነገር እዛ ቦታ ላይ አፕላይ ለማድረግ ሞከርኩ ያለው
በጣም በግልጽና በትህትና ነው የገለጸው። ዊላ ቤት በጣም እንደዛው ወይ ነገሮች በትህትና እንዴት ደስ ይላል። ነገሮች እንደዚህ በትህትና ሲገለጽ በትህትና ሲገለጹ ነገሮች ደስ ይላል። ከእነሱም ሳይድ የመጣበት ቅሬታው የቀረበበት መንገድ እሸቱ ደግሞ ምላሽ የሰጠበት መንገድ በጣም ወደኗል። በእውነት ሁላችንም ተብረንበታል። እናመሰግናለን ለማለት ነው። ቅልፌ ስነሳ ከሰራተኛ ጋር ተኝቶ በአይኔ ያየሁትኝ ማለት ነው። መርፌና ክር ሆነው ነው ያየኋቸው የ3 ልጆቼን አባትና የቤት አጋዤን። እውነት ተደብቀው አይቀርም አይደለ? በወለድኩ በ15ኛ ቀን ላይ ማታ ተኝቼ የሆነ 2 ሰዎች የሚያወሩት ድምጽ የለም ሹክሹክታ ይሰማኛል። ሰራተኛዋና ልጄ መሀል ክፍተት አለ። መሀላቸው ሄዶ ገባ። ረጅም ሰዓት እኔ በቃ እየተንቀጠቀጥኩ ነው። በዚህም ብቻ ያላበቃው በሽማግሌ ፊት ያመነው በአንደበቱ በተጨማሪ 2 ሴቶች ጋር 4 ሰዓት ወይ ለ5 ምናምን ጉዳይ ይመጣል። ልክ ቤት እንደገባክ ቤት ደረስክ፣ ቤት ገባክ፣ የዛሬው ውሎ አሪፍ ነበር ምናምን ብሎ ይደውሉለታል ሴቶቹ። እንዴ ቆይ እሺ ይቅርታ፣ እንዴት ዝም ብለሽ ነው? በጣም ነው የሚያስደነግጠው። ማለት በጣም ነው የሚያስደነግጠው። ማለት ከሰራተኛ ጋር እና ደግሞ በጣም የሚያስደነግጠው ፓርት እኮ ብዙ ጊዜ እኮ ቺት ይደረጋል። የትክክል ነው ሳይሆን ቺት ብዙ ጊዜ ይደረጋል፣ ግን ሚስት በሌለችበት ቦታ ላይ ሚስት ማየት በማትችልበት ቦታ ላይ ምናምን ነው ብዙ ጊዜ ቺት የሚደረገው አይደል? ቦታ ቀይረው ሆቴል ውስጥ ምናምን እና ምን አይነት ድፍረት ነው! እሷ እያየች መጋረጃ ውስጥ እየታየ ልጅቷ አጠገቡ ተኝታ ውስጥ ክፍተት እንደዚህ ቺቲንግ ክፍተት የሚፈጠረው ብዙ ጊዜ ሚስቶች እርጉዝ በሚሆንበት ወይ ደግሞ በወሊድ ሰዓት ነው። ብዙ ጊዜ እንዲሆነ እኔ በወለድኩበት ሰዓት ወይ ደግሞ እርጉዝ በነበርኩበት ሰዓት እንዲያረገች የታረገ ምናምን ነገር ነው። ግን የዚህ የሚለየው ምንድን ነው? በጣም ደግሞ ሞር የከፋ ያደረገው ቤት ውስጥ ባለቤትም ተኝታ ከህፃን ልጅ ጋር ከአልጋ ተነስቶ ሄዶ ሰራተኛ ወደ ምተኛበት ቦታ ሄዶ እንደገና እዛው ከሷ ጋር ቺት ማድረጉ ነው በጣም የሚገርመው። ለየት ያለው ድፍረቱ ማለት ነው። እዛው አንድ ቤት ውስጥ ሆነው ማለት ነው። አይ ባሌ ከሰራተኛ ጋር ሌሊት ደረስኩባቸው ስትላችሁ እያየች ነው ያለችው። ስታጣው ተነስታ አይደለም ነው የተኙት ሳሎን ነው፣ እሷ መኝታ ቤት ናት። አንዳንድ መኝታ ቤት አይተህ ከሆነ በመጋረጃ ነው የሚጋሩት። ማለት ይሄ አንድ ቤት እንደ ፓርቲሽን ነገር ያደርጉና እና ያ መጋረጃ በጣም ስስ መጋረጃ ነው እና ቀን አራስ ስለሆነች ቀን ስለምትተኛ ሌሊት ቶሎ ህፃኗ ስለምትነሳ አልተኛችም እና እያየችው ነው ያለችው። ሄሎ ማዬ፣ የት ነሽ? ቤት ነኝ። ደርሻለሁ። በሩን ክፈችልኝ። ብቻህን ነህ? ኧረ አይደለም፣ ከሚስቴ ጋር ነኝ። አልሰማልከኝ አይደል? እችን ልጅ እዚህ ቤት አታምጣብኝ ብልህ። እማዬ ምን እያልሽ ነው? አሁን ቶሎ በሩን ክፈችልኝ። ምን ነው እቤት አይደሉም እንዴ? ኧረ አለች። ሳልሰራ እንዴት ይዛ ትመጣለች ብላ ተናዳ ነው። ውይ የኔ እናት፣ የኔ ልጅ። እማዬ እንዴት ነህልኝ? ናፍቀኸኝ ነበር። ለኔ ልጅ ናግባ። ለማስማማት ነው ወይዘው እየሞከረ ያለው። የኔ ልጅ እንቁላል ትበላለህ? አዎ ማዘር እንበላለን። እንደውም እኮ እየሸተተኝ ልጠይቆት ነበር። የኔ ልጅ የሰራሁት ትንሽ ነው፣ ለማን ይበቃል ብለሽ ነው? እንዳልገዛ ደግሞ ሩቅ ነው። አንደኛሽን ቤት ስትሄጂ እዛው ሰርተሽ ቢ። እማዬ እኔ ይዤላት እመጣለሁ፣ ስሪላት። ባትበላስ ምን ትሆናለች? እኔ የምልሽ የመጀመሪያ ልጅሽን ስትወልጂ የባልሽ እናት ምግብ እየሰራች ታበላሽ ነበር? አዎ እሳቸውማ በጣም ነበር የሚወዱኝ። ጥሩ አማቼ ነበሩ። ምን ማለት ነው አንቺ? ምን እኔን ጥሩ አማች አይደለሽም እያልሽኝ ነው እንዴ? ኧረ ማዘር እኔ እንደዛ ለማለት ፈልጌ አይደል። እማዬ እኔና አንቺ አንዴ ብቻችን ውስጥ እናውራ። ጭራሽ እዚህ አስቀምጣ ትሰድበኛለች። ጣጣ። እማዬ ቆይ ለምንድን ነው ልጅቷን የማታያት? አለቅ ያለችኝ እሷ። እኔ መች ደርሼባት አውቃለሁ? እኔ እሷን ይዣት የምመጣው እኮ በጣም ስለምትወድሽና ማየት ስለምትፈልግ ነው። ትሰማኛለህ? አንተ ስናፍቅህ አንተና እሷ ግን ልትናፍቀኝ አትችልም። እሷ ዲቃላዋንና እዛ አማቿን ሄዳ በቃ ያገባት እኔ ነኝ። ይዣት የምመጣው ደግሞ ለአንቺ አያትነት ወጉን ለማሳየት ነው። አይ ካልሽ ደግሞ እኔም እሷም ሁለተኛ እዚህ ቤት እግራችን አይረግጥም። ጎሽ ለዚች ልቃሚ ብለህ እኔ ላይ መጮህ ጀመርክ? አፍ አለኝ ተብሎ ልብ ያሰበው ሁሉ አይነገር። እናት አባቱን ይተዋል ከሚስቱም ይጣበቃል ነው የሚለው መጽሐፉ። የእሳቸው ደስታ
ባይዘዌ አንዳንድ የባልና አንዳንድ አማቾች አሉ፣ ግን ይሄ ዝም ብሎ ነው። አንዳንድ አማቾች አሉ። በዚህ ልክ ዝም ብሎ ኦብቪስሊ ተጋኗል የተወሰነ፣ ግን በጣም የወደድኩለት ፓርት ደግሞ አለው። ይሄ እሷ የኔ ናት። አንዳንድ ጊዜ የራስ የሆኑ ነገሮችን የምታስከብራቸው አንተ ነህና እሷ የኔ ናት። እሷን ካልፈለግሽ እኔም አልመጣም። ጥሩ ነው። እንደዚህ አይነት ወርዶችና ሀሳቦች ጥሩ ናቸው። ሀሳቡን ለመግለጽ የተፈለገው ግን በዚህ መልክ እንጃ አይደለም። በቃ ወጣ ከእንትን ከልክ ያለፈ ሆነ ሁሉ ነገር። በሱ ሳይድም ያለው ልክ አይደለም፣ ለኔ በእናትየው ሳይድ ያለው ልክ አይደለም። በሱ ሳይድ ያለው ማለት በሱ ሳይድም እንደዚህ አይነት ስሜት እያየ እርጉዝ ሚስት ይዞ መሄድ የለበትም። መጀመሪያ ይህን ስሜት ማከም ነበረበት። አዎ ትክክል። እንዴ ምን አደረገች? በዚህ ሰዓት ሌላ ችግር እንደገና ሄደች፣ ጥላ ሄደች። ይሰማል። እንደው መሰማቱ ብቻ አይደለም ባይዘው መጀመሪያውንም የእናትየው ስሜት ያውቃል። ለሚስቱ ኦሬዲ እኮ ስልክ ሲደውልላትም መጀመሪያ ስልክ ሲደውልላትም በዚህ ሁኔታ እቺ ልጅ በጣም ትልቅ ችግር ውስጥ እየከተተት ነው ያለው። መጀመሪያ ያለውን ችግር ከእናቱ ጋር መፍታት አለበት ብዬ ነው የማስበው እንጂ እኮ ስሜቱ አለ። በዚህ ልክ አይናገሩም ነው እንጂ እናቶች እንዴ አሁን እኮ ዝም ብሎ በቃ የመጨረሻ ይናገራል ባይዘው። እኔ የሆነ ቪዲዮ ላይ ነው እናትየው በጣም ሰደበችኝ፣ እርጉዞኝ እናትየው ሰደበችኝ ስትል ሰምቻለሁ። የሆነ ፖድካስት ላይ እርግጠኛ አይደለሁኝም። ነው አይ አላጠፋችም፣ ድንገት ወደ ስልብ ገቡ። በዚህ ደረጃ ማለት ጥላቻዋ በዚህ ደረጃ ኤክስፕረስ የምታደርግ ሰላምታ እኮ ነው። ልጇን ሰላም ብላ የማይሉ አሉ፣ ሰላም የማይሉ ሰዎች ሊኖሩ ይችላል። እንደዚህ አይነት ሁኔታ ካለ ደግሞ ነው የምልሽ በፍጹም ወደ ቤቷ አትሄድም ነው የኔ ሊኖር ይችላል። ግን ይሄ እሱ ደስ እንዲል ብላ ልታረግ ትችላለች። እስኪ ይሄን ነገር ተመልካቾች እስኪ ኮሜንት ላይ ሀሳብ ስጡበት። እስኪ እናንተም ሀሳብ እስኪ ስጡበት። በእውነት መልካም። እንግዲህ ቤተሰቦቻችን ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ቪዲዮቻችን ላይ አስተያየታችሁን ሀሳብ አስተያየታችሁን ስጡበት። ሁሌም እንደምታደርጉት ሰብስክራይብ ያደረጋችሁ የዚህ ቻናል ፋሚሊ መሆን ቀጥሉ። በቀጣይም በአዳዲስ እና ወቅታዊ በሆነ ቪዲዮ ተመልሰን እንመጣለን። እስከዚያው መልካም ጊዜ። ባይ